የሚደርስላቸው መንግስት ጠፋ። የኢራቅ ክርስቲያኖች ያደረጉት ምንድነው? የሚደርስላቸው መንግስት ጠፋ። ዜና የሚሰራላቸው መንግስት ጠፋ። መቅደሶቻቸው ተቃጠሉ። የክርስቲያኖች ቤት ተዘረፉ። ልክ በስልጤ እንደሚዘረፈው እንደሚገደለው እንደሚወሰደው ማለት የሚደርስላቸው ጠፋ። የዓለም መንግስታት አላያቸዋሉ። የሀገሩ መንግስት አላያቸዋሉ። ክርስቲያንና ክርስትና በተገኘበት እንደ ውሻ መቀጥቀጥ ተጀመረ። ይህ ጊዜ ምንድነው ያደረጉት የኢራቅ ክርስቲያኖች? በቃ በብላሽ አንሙት፣ ዝም ብለን አንሙት፣ እንታጠቅ፣ እንሰልጥና። ካህናቱ ጳጳሳቱ ተመካከሩ፣ ምዕመናን ተመካከሩ፣ ወጣቶች፣ ወንዶች፣ ሴቶች መከሩ። ከዚያ ስልጠና መሳሪያ ያዙ። ከዚያ በብላሽ ከምንሞት ብለው መመከት ጀመሩ። አይ እግዚአብሔር ስለሚረዳ ገዳይ ፈሪ ነው፣ አራጅ ፈሪ ነው። ስለሚፈራ ነው የሚበጫጭቅህ። ከተነሳ እንደማትለቀው ስለሚያውቅ ነው እሳት ውስጥ የሚከትህ። ፈሪ ነው፣ በጣም በቁባቃ ነው፣ ገዳይ። ጀግና ሁኑ፣ ጀግና ሁኑ፣ ጀግና ይቅር ባይ ነው፣ ጀግና ይቅር ባይ ነው። ይህ ነው የክርስትና ውጤት። ስለዚህ መትታለ ተነሳ፣ አነከቱት። ምድረ አይጂት የለም፣ ምድረ ምንትስ የለም። ድራሽ አባቱን አጠፉት። ካህናት ከፊት ከኋላ የክርስቲያኖች ቤት ተከበረ። ክርስቲያኖች ተከበሩ። ያን ጊዜ ደግሞ ምን ሆነ? ሃይማኖታችን ቢያድነን ብለው ሃይማኖታቸውን የቀየሩ ሰዎች በሙሉ የክርስትናው ሲያስከብር፣ ክርስትናው ውበት ሲሆን እንዲማ ከሆነ ብለው ይሄ እኮ እምነታችን አይደለም ፈርተን ነው ብለው በንስሐ ተመልሰው ቪዲዮውን እሑድ ለቀዋል።